የአሜሪካ የባህር ኃይል በጣም ውድና ዘመናዊ የተባለ የጦር መርከብ ዩኤስኤስ ግሪንላንድ አርፎርድ በቅርቡ በደረሰው ከባድ የእሳት አደጋ ለከፍተኛ ፈተና ተዳርጓል። ይህ አደጋ በመርከቧ የቴክኖሎጂ አቅምና የባህር ኃይሉ የአሰራር ሂደት ላይ ትልቅ ጥያቄን ፈጥሯል። በአንድ ትንሽ የልብስ ማጠቢያ ክፍል ውስጥ የተነሳው እሳት የራስ ስር የእሳት ማጠፊያ ስርዓቱ ባለመስራቱ ምክንያት ለ30 ሰዓታት ያህል በመቆየቱ ከ600 በላይ የመርከበኞች መኝታ አልጋዎችን አውድሟል። ምንም እንኳን የመጀመሪያዎቹ ሪፖርቶች አደጋውን አቅልለው ቢገልጹትም በኋላ የመጡ ምስሎች በመርከቡ ስለደረሰው ከፍተኛ ጉዳት አጋልጧል። ይህ አደጋ የተገለለ ክስተት አይደለም። መርከቧ በ11 ወራት የቆይታ ጊዜዋ እንደ ፈሳሽ ማስወገጃ ስርዓት ብልሽቶች ያሉ ተከታታይ የቴክኒክ ችግሮች ገጥሟት ነበር። ምንም እንኳን የመርከቧ ሰራተኞች ችግሮችን ተቋቁመው ስራቸውን ቢቀጥሉም ለዚህ ግዙፍ ፕሮጀክት የመጣው $13 ቢሊዮን ወጪ ምንም ያህል ውጤታማ እንደሆነ ጥርጣሬዎችን ፈጥሯል። ይህ እጅግ ዘመናዊ የእሳት ማጥፊያ ስርዓት አለመስራቱ የፕሮጀክቱን አስተማማኝነት ጥያቄ ውስጥ ከቷል። አሜሪካ በይፋ 11 የጦር መርከቦች ቢኖራትም አብዛኞቹ ጥገና ላይ በመሆናቸው ወይም በከፍተኛ ስራ ጫና ውስጥ በመሆናቸው እንደ ፎርድ ያሉ መርከቦች ከመጠን በላይ እንዲሰሩ ተገዷል። የማያቋርጥ ቴክኒክ ችግርና የረጅም ቆይታ ጊዜ በሰራተኞች ላይ ከፍተኛ ስራ ጫናና ድካም የፈጠረ ይገኛል። የአሜሪካ የኃያልነት ምልክት የሆነው ይህ መርከብ ከቀላል የልብስ ማጠቢያ ክፍል እሳት ጋር የምታገሉ የጦር መርከቦች የመንከባከቢያና የቴክኒክ ዝግጁ አቅምን እንደገና መመርመር እንደሚያስፈልግ አመልካች ሆኗል። ብዙ ቢሊዮን ዶላሮች ቢፈሱም መሰረታዊ የሆኑ መከላከያ ስርዓቶች አለመስራታቸው የአሜሪካ የባህር ኃይልን የአሰራር ጥራት ጥያቄ ውስጥ ከቷል።